አማራና ኦሮሚያ ክልሎችን ሊያፈርስ ነው። ምርጫ እንዳይደረግ ኦሮሞና አማራ ተጣልተዋል እንትና። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ መረጃ ለብዙ ሰዎች እንድርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። እንደምናደራችሁ፣ እንደምንዋላችሁ፣ እንደምናመሻችሁ በያላችሁበት ሰዓት አቆጣጠር አሚን አምላካችን የሉል እግዚአብሔር ስም የተመሰገነውን በሰበርና ወቅታዊ አዳዲስ መረጃዎች ወደ እናንተ ዛሬም ተመልሼ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። መጀመሪያ ግን እስቲ ይህንን ቪዲዮ ተመልክተን እንመለስ። ጻድቁ ተክለ ሃይማኖት ምስክሬ ነው። እናንተ እንድታምኑኝ አንድም ያረኩት የሰራው ድራማ የለም። ኦርቶዶክሳውያን ባለማተቦች እንደምትመለከቱት ቤተክርስቲያኑ በምስጥ ተበልቷል። የጻድቁ ተክለ ሃይማኖት ወዳጆች እባካችሁን ዛሬም ክብሬ ቤተክርስቲያን ናትና ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም አድርሱልን። እንደምትመለከቱት እቺ ቤተክርስቲያን ያላት ግማሽ ስንክሳር ነው። ኦርቶዶክሳውያን ባለማተቦች እንደምትመለከቱት ምንም አይነት ንዋየ ተቀድሳን የለም። እዚህ ደብር ላይ የሚቀደሰው በአመት ሁለቴ ነው። በአዲስ አበባ ላይ 365ቱንም ቀን ይቀደስ የለ ኦርቶዶክሳውያን ባለማተቦች። የገጠሪቷን ቤተክርስቲያን እኛ ካላሰብናት ማን ያስባታል? እታች በመታገኙት አካውንት የምችሉት እንድታደርጉ ስንል በሉል እግዚአብሔር ስም እንጠይቃለን። የካህናት ደሞዝ የለም፣ የሚቀበሩበት ቦታ የለም። ኦርቶዶክሳውያን ባለማተቦችና በምችሉት አቅም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተክለ ሃይማኖት እያላችሁ ኮመንቱን አጥለቅልቁት። የተክለ ሃይማኖት ወዳጆች ከሀገር ውስጥም ከሀገር ውጭም ያላችሁ ይህን ቤተክርስቲያን አንድም ጧፍም የለውም እና የተክልዬ ቤተክርስቲያን የምችሉት አቅም ተረባርባችሁ ይህን ቤተክርስቲያን ከችግር አውጡልን። ስለምታደርጉልንም ስላደረጋችሁልን ነገር እናመሰግናለን። ጻድቁ ተክለ ሃይማኖት በህይወታችሁ የቀደሙላችሁ፣ በልጅ በትዳር የባረኳችሁ፣ ቋጠራችሁን የፈቱላችሁ፣ ከደዌ በሽታ የፈወሷችሁ፣ በአጠቃላይ ጻድቁ ተክለ ሃይማኖትን ብላችሁ ያላፈራችሁ ሁላችሁም ባለማየተቦች ይህንን ቪዲዮ ሼር አድርጉት። ሁላችንም በዚህ በቃል ኪዳን ቦታ ተሰብስበናል። በዚህ ሰዓት የምንገኘው በጅማ ሀገረ ስብከት በዶዶ ወረዳ ሶሌ ተክለ ሃይማኖት ነው። ኦርቶዶክሳውያን ባለማተቦች የእናንተን እርዳታ እንፈልጋለን። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ከመጨረሻው ድረስ ተከታተሉ። ይህ ቤተ ክርስቲያን ዙሪያው በምስጥ ተበልቷል። መጎናጸፊያ የለውም። አንድ ካህን ያለው በአመት ሁለቴ ብቻ ነው የሚቀደሰው። ውድ ኦርቶዶክሳውያን ይሄንን እያያችሁ ማለፍ ትችላላችሁ። ሁላችሁም ባለማህተብ ኦርቶዶክሳውያን ከ100 ብር ጀምሮ ይህንን ቤተ መቅደስ ከስር በምናስቀምጥላችሁ አካውንት የበኩላችሁን አስተዋጽኦ እንድታበረክቱ በጻድቁ አባታችን በተክለ ሃይማኖት ስም አደራ እንላለን። ሁላችሁም ኮሜንቱን ተክለ ሃይማኖት እያላችሁ አጥለቅልቁት። ቪዲዮ እንደተመለከታችሁ ነው ጻድቁ ተክለ ሃይማኖት በህይወታችሁ የቀደሙላችሁ፣ የረዷችሁ፣ የደብረ ሊባኖሱ የወይንየው የኢቲሱ አባት አለው ያላችሁ ከፊት የቀደሙላችሁ የተክልዬ ወዳጆች የአቅማችሁን ታች በምታገኙት አካውንት እንድታስገቡ ስል በሉል እግዚአብሔር ስም ጠይቃለሁ። ከአዲስ አበባ 410 ኪሎ ሜትር ተጉዘን በጅማ ሀገረ ስብከት ነው የምንገኘው። ኦርቶዶክሳውያን ባለማተቦችና ያቅማችሁትን የምችሉትን ስለ ተክለ ሃይማኖት ብላችሁ በምስጥ እየተበላ ነው ቤተክርስቲያኑ የሚገኙ። እንደዚሁም በአመት ሁለቴ ብቻ ነው የሚቀደሰው። አንድ ካህን ነው እዛ ቦታ ላይ ያለው። እንደምትመለከቱት ከመስከረም እስከ ሚያዝያ የሚሆን ግማሽ ስንክሳር ብቻ ነው ያለው። እንደምትመለከቱት ንዋየ ተቀድሳን የለም። ከበሮ፣ መቋሚያ፣ ጽናጽል፣ መጎናጸፊያ የሚያስፈልጉ ነገሮች በሙሉ የሉም እዛ ቤተክርስቲያን ላይ ነው። በምችሉት አቅም ያቅማችሁን ከ100 ብር ጀምሮ የምችሉትን ያቅማችሁን እንድታረጉ ስንል በሉል እግዚአብሔር ስም ጠይቃለሁ። ስለምታረጉትም ስላረጋችሁልንም ነገር ጻድቁ ተክለ ሃይማኖት ወለታችሁን ይክፈሉ። እናመሰግናለን። ሰበር የተባለ መረጃዎች ከተለያዩ ቦታዎች ደርሰውናል። ምርጫውን በተመለከተ እንደዚሁም ደግሞ የወርቅ ጽላት መጥፋቱ እየተነገረ ይገኛል። አነጋጋሪ ወቅታዊ ቪዲዮዎች አሉ። እነሱ ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሀሳብ እንሰጥባችሁ ይሆናል። ወደ ቪዲዮ። ኢዜማ አማራና ኦሮሚያ ክልሎችን ሊያፈርስ ነው። ኢዜማ በኢትዮጵያ ቀጣዩን ምርጫ ካሸነፈ የአሁኑን የክልል አወቃቀር ሙሉ በሙሉ እንደሚቀይረው ነው ያስታወቀው። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር በነበራቸው ቆይታ እንደተናገሩት ኢዜማ መንግስት ከሆነ የአማራ ክልልን በማፍረስ ወደ 4 ትናንሽ አስተዳደር ግዛቶች ይከፍላቸዋል። ምክንያቱ ደግሞ ክልሉ አሁን ባለው ሁኔታ ለአስተዳደር ምቹ ስላልሆነ ነው ያለው። ለውጡ እዚህ ላይ ብቻ አያበቃም። የኦሮሚያ ክልልም እንደሚፈርስና ክፍለ ግዛቶች ራሳቸውን እንዲያስተዳድሩ እንደሚያደርግም ተገልጸዋል። ይህ ኢዜማ ሐዲስ ያወቃቀረ ዕቅድ ለኢትዮጵያ ሰላምና እድገት ጠቃሚ ነው ወይስ ሌላ ቀውስን ያመጣል? የእናንተ አስተያየት ምንድነው? ኮሜንት ላይ ተወያዩ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ምርጫ እንዳይደረግ ኦሮሞና አማራ ተጣልተዋል እንትና ሞቷል። የፈለገ ቢሆን ምርጫ ይደረጋል። የኢትዮጵያ ሕዝብ ምርጫ አድርጎ መንግስት የሚፈልገውን መንግስት መርጦ አሁን ካለበት ጣጣ ወጥቶ ወደፊት መሄድ አለበት። እነዚህ ሰዎች ምርጫ እናርግ ሲባል አይ ምርጫ መደረግ የለበትም፣ ምርጫ ይቅር ሲባል አይ ስልጣን አራምዳችሁ ሽግግር መንግስት እንፍጠር። እንደዚህ አይነት አጭበርባሪነት እስከመቼ ይቀጥላል? ትክክል አይደለም።
ምርጫ መደረግ አለበት። ህዝቡ የራሱን መንግስት የፈለገውን ይመርጣል። ከተመረጠ በኋላ ያ መንግስት ማስተካከል የሚገባቸውን ጉዳዮች አስተካክሎ አገር ያለማል እንጂ እንደምሎ እንደዚህ የተደበሰበሰ መቀጠል አስቸጋሪ ነው። መንግስት ልብ ግዛ። ሀገር 4 ኪሎ ናት መስል ሀገር የጎዳና ዳር ፕሮጀክቶችን አትመስል ሀገር አለመለም ነው ብላችሁ በየሚዲያው እንደምታሳዩን እንደዛ አይደለችም። በርግጥ ከተሞቻችን ለምልመው ሊሆን ይችላል። የሆኑ አትክልቶች ቀና ቀና ሲሉ አይተን ሊሆን ይችላል። ቀና ቀና የሚል አትክልት እንዳለ ሁሉ ልቡ ለዘላለም የተሰበረ አንገቱ ለዘላለም ወደ መሬት አቀርቅሮ የቀረ በሐዘን ብቻ በምሬት ብቻ ቀን ከሌት እንዲገፋ የተፈረደበት ግለሰብ አለ፣ ቤተሰብ አለ። የወንዝ ዳር አትክልት ሲለመልም የወንዝ ዳር ፕሮጀክት ከፍ ከፍ ሲል አብሮ ከፍ ከፍ የሚል ሰው ካልፈጠር ወድቀናል። ሰው በማትፈጠር ሀገር ውስጥ ላይ የሚፈጠር የትኛውም አይነት ፕሮጀክት ባልተፈጠረ ሰው የሚጠፋ እኔ በ24 ሰዓት ለቅላቸዋል። ችግር የለውም። ይነገራል። ትክክለኛውን ዳታ እዚህ ብናገር ነገ ደግሞ ችግር ሌላታ ስለሚያመጣብኝ ግን እመኑ ውሸት ነው። ሚኒስተርም ሚኒስተር ዴታም አማራ በዘመን መካከል ባለፉት 30 ዓመታት አግኝቶ የማያውቀውን ነው ያገኘው እንጂ የተቀነሰበት የለም። በቁጥርም በጥራት ውሸት ነው። ለምሳሌ ዝርዝሩ መናገር ያስቸግረኛል፣ ለኔ ያስቸግረኛል፣ ግን ውሸት ነው። ብትፈልጉ እመኑ፣ ባታምኑም አንድ ቀን ታሪክ ይገልጠዋል። ችግር የለው። ውሸት ነው። ይሄ እንደዚህ አይነት የፖለቲካ ሻጥር ብዙ ርቀት አይወስድም። አሁን የኦሮሞ የበላይነት ብለው የሚያስቡ ግለሰቦች የሉም ወይ? ሊኖሩ ይችላሉ። እንደሱ እያልኩ አይደለም ያለሁት። እንደዛ የሚያስቡ የኦሮሞ ሰዎች ካሉ፣ እንደዛ የሚያስቡ የአማራ ሰዎች ካሉ ልነግራችሁ የምፈልገው በበላይነት ስሜት መቼም ማንም ሰው ኦሮሞንም አማራንም ማሸነፍ አይችልም። ቪዲዮ አረቀረጭ ፈልጋለሁ። ናታዲ ቆይ ቪዲዮ አረቀረጭ ፈልጋለሁ። ናታዲ ቆይ ቪዲዮ አረቀረጭ ፈልጋለሁ። ናታዲ ቆይ
ቪዲዮ አረቀረጅ ቀረጅ ፈልጋለሁ ናታጂ ቆይ ቪዲዮ አረቀረጅ ቀረጅ ፈልጋለሁ ናታጂ ቆይ ቪዲዮ አረቀረጅ ቀረጅ ፈልጋለሁ ናታጂ ቆይ ቪዲዮ አረቀረጅ ቀረጅ ፈልጋለሁ ናታጂ ቆይ ተመለከቷቸው አባታችን እስታቸው እየተመረመሩ ነበር በሲኖዶሱ እዛ በሳጥኑም የሞላው የጸሎት መጽሐፍ ነው በእጃቸው የተንተራሱትም የጸሎት መጽሐፍ ነው እንደገና በቀኝ እጃቸው ጋርም የከመሩት የጸሎት መጽሐፍ ነው እየጸለዩ ያሉትም በጸሎት መጽሐፍ ነው ሶፋው ደግሞ ጫካ ውስጥ ከሰማይ ወርዶ ይሆን ምን የሚታወቅ ነገር የለም ሶፋ አለ እግራቸው በጣም የተጎሳቆለ ነው በእውነት እንደምታዩት እግራቸው ባዶ እግራቸውን ነው የሚሄዱት እና በጣም ከላይ ጠቁረዋል ፀሐይ መሰለኝ ከስር ግን ቀልተዋል እና አባታችን እንደዚህ ሲጸልዩ እንደዚህ በቃ ፌስቡክ አላቸው ቲክቶክ አላቸው የሚከታተሏቸው እና በእውነት የወርቅ ጽላት የሰረቁ አይመስሉም በእውነት እና ወርቅ ከሰማይ የሚያዘንቡ ነው የሚመስሉት እንግዲህ ከመጀመሪያ ጀምሮ እኔ
በጥቁር ራስ ጊዜ ነው የማውቃቸው። ገና ሲሾሙ ጀምሮ ነው ያልኩት ከነ የኔታ ዝራጋ እነሱን አስቀርተው ምናምን ነው እሳቸውን የሾማቸው። ያሾማቸው ደግሞ የጋምቤላ መንግስት ነው። ያኔ ሲሾሙም በጋምቤላ አካባቢ ያሉ የትግራይ ባለሀብቶችን ጥበቃ በሚል ነው የተሾሙት። የጋምቤላ መንግስትም እሳቸው ተሾመው ካልመጡ የጊቤን ወንዝ አንድ ሰው እንዳይሻገርብን ስላለ ያው ቤተ ክህነቱ ፈርቶ አባታችንን ሾሟል። አባ ተክሌን አባ ሩፋኤል ብሎ ሾሟል። እንግዲህ አባ ተክሌ የሰባራ ባቡር ልጅ ናቸው። ከዛ ወደ መቱ ቤተሰብ ሲሄድ አብረው ሄዱ። መቱ ከነ ምህረተአብ ጋር አብረው ያደጉት። ከዛ እንግዲህ ጥቁር ራስ ሆኖ ነው የምናውቃቸው። በኋላ አቡነ እስጢፋኖስ እሳቸው ጋር ያሉ ሙኩሶ ቆሞስ ሆኑ። ከዛ በረሃውን ይሄዱ ነበር። እንግዲህ ያው ጳጳስ ከሆኑ በኋላ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ሆነዋል። ከጋምቤላ በተጨማሪ ማለት ነው። ወደ 7 ሀገረ ስብከት ነው ምናምን ተሰጥቷቸው ነበር። በጣም ወለጋን፣ ቄለም ወለጋን፣ አሶሳን በአጠቃላይ በጣም እንትን ሆነዋል። የነዚህ ሁሉ እንትን ሆነዋል። ልጅ ግር ናቸው። በጣም ልጅ ናቸው። በእድሜ እኔም በልጣቸዋለሁ። ያው ጳጳስ ስለሆኑ ነው። እንግዲህ በመሃል ነው ምዕራብ ወለጋ ውስጥ ይህ ችግር የተፈጠረው እና ችግሩ እንደተፈጠረ ሰዎቹ አደጋ ላይ ሊወድቁ ነበሩ። ለእኔ ያደረሱ ፖሊሶች ናቸው። እባክህ አንተ ነህ የዚህ ቤተክርስቲያን ጉዳይ የምትናገረውና የሀገር ሀብት ተዘርፏል፣ የዘረፉት ሊቀ ጳጳሱ ናቸው እና እባክህን ለህዝብ ንገር ብለው የነበረ መረጃ ብያቸው መረጃውን ሰጡኝ። መረጃውን ክሮስ ቼክ አደረግኩኝና ተናገርኩ። በዛን ሰዓት ደግሞ ብልጽግና እሳቸው ስለ ብልጽግና በጣም ይከራከሩ ስለነበረ፣ ለኦሮሞ ይከራከሩ ስለነበረ ከከሌ በላይ ሃይማኖት ቶላ ተብሎ ኦሮሞ ከዚህ በላይ ከየት እናምጣ ብለው ነፍጠኛ የሚሉትን አካል ኦሮሞን ተጠግተው በጣም የሚደበድቡበት ወቅት ስለሆነ እና የኦሮሞ ጽንፈኞች በሙሉ አባኬኛ ኢቢፈሞ አባኬኛ አባ ሩፋኤል ያሉ ያሸበሽቡላቸው ስለነበረ በወቅቱ እንትን ያሉት የለም። እንግዲህ ተንኮለኛ ነው ራሱ ፕሮዲውሰሩ አምጥቶታል። ምን ሊሉ ነው እስቲ አባታችን? ጆሌን ኦሮሞ አከሞደመኑ ከንጋፈተመ ጋፊ ኬሰን ሲኒ ዴቢስኔራ ፉረዳቲ አቦቲ ኬሰን አከሲኒ ኤቢሰኑ ኦሮሞን ኤበ በርባደ አባርሰን በርባደ በዲቀናቲ ከንሲኒ ኤቢሰኑ ፈኬኛፍ አባሰ ኃይለ ቶላ ኩን ኦሮሞዳ ሲኒ ፌርከም አባ አከሲኒ አከሲኒ በርሲስ አከሲኒ ኤቢስ ሚሶማ አከሲኒ ወጀት ሲኖዶሴን ጋፊ ኬሰላሌ ሲኒ ዴቢሴራ ኦሮሞን ሴራ ቤክ ሴራ መሌን ከራቦሮዳን ደመኒ አምጳጳሲ ዳይቹኒ ደጎንጎራ ግን አኒሞ ጳጳሲን ሲኖዶሲ ሰርና ኬን ያፍረ ቁልቁሉዳ ሞደም የሰሩ በሰነ ነምፉረ ዳይቹኒሞ ኩን ኦሮሞን ከበጃ ከቀቡ ሰፉ አከቀቡ በዲቤክሲሱ አመጀል ወርቢያ መሞደመን ኩኒ ሲምብረጥፉ ኤበስደራ ፍረዳ ዋቀዮን ሲኒወጅን አተው ከናኒሞ ከኑ ገርጋራኒ ቱማ ኬኛ ዶክተር አብይፍ ቦሽ መልስ አብዲሳ መቃሲኖዶሲዳን ገለቶማ ይቻ ኦሮሞን ኬኝ አከቡደኑ ወልቀበኔ ወጀቹን ኑርጅራ አንተቆቶ ዋኑ ዲቡቶኮ ጅራ ኦሮሞን ጋፊ ጋፈቱ ከንሳ ጋፈሞድ ከኖጩ ባየና ከኖጩ ባየና ወጨሰነዲ ኩኖ እንዱ ሲኖዶሲን ኢቱላሊ ጋፊ ኦሮሞፍ ኦሮሞ ዋን ጋፈት ይሰና ሲኖዶሲን ዴቢ ሲኒ ጎዴራ አቦቲ ኬሰን ፍረዳ አመሞ በና ወሪ ጅረኑ ጅሩ ጀረቲሞ ፉንዱራፊሞ ሞድኔ ደበሌ ሲኒ ኤርጊና ጀባዳ ኦሮሞን አመስ ቦሪስ ኢሊሰባ ዋቀዮን ሲኒ ወጅና ደ ያ እንደዚህ
እና በዚህ ንግግር እንግዲህ ኦሮሞ የሆኑ ጳጳሳት ይላኩልኝ ብሏል ህዝቡ። ስለዚህ ኦሮሞ ዘሩ ተቆጥሮ ኦሮምኛ የሚችልም ማለት ነው ኦሮሞ የሆነ ያው ሲኖዶሱ ሾሞላቸዋል። ኃይለማርያም ቶላ ተብሎ ከዚህ በላይ ኦሮሞ ከየትም አናመጣላችሁ ነው የሚሉት። ኃይለማርያም ቶላ ማለት እንግዲህ አባ ገብርኤል ማለት ነው። አባ ገብርኤልን ታውቋቸዋላችሁ። እመቤታችን ምንድነው ጸጋ ያን ሲል የነበረ ሰው ማለት ነው። እሱ ሾመንላቸዋል። ከዚህ በላይ ኦሮሞ የለም። ኦሮሞ እንደዚህ ነው፣ ኦሮሞ እንደዚያ ነው። እኛ እንግዲህ ኦሮሞን ስንሾም ትንሽ ሚንጫጫ ኃይል አለ አሉ። ሚንጫጫ ኃይል ይንጫጫ ተውታል። እንግዲህ ሽመልስም ያለው እኛ ስልጣን ይዘናል። ስልጣን ከያዝን በኋላ ማንም ይንጫጫ ተውት፣ ያልቅስ ካለቀ ሶፍት ስጠው ምን አገባ እንዳለው አባ ሩፋኤልም እንግዲህ ሚንጫጭ ሰዎች አሉ። እኛ እንትን አንልም። አሁንም ያሉ ሰዎች አሉ። እነሱም እንሾማለን፣ ተቀበሉ። ይሄ ጉዳይ የተሳካው በእግዚአብሔር መንፈስ ቅዱስ አይደለም። ይሄን ጉዳይ ያሳኩልን ከቦጆ አቦ ሽመልስና ሞቱማ ኢትዮጵያ አብይ አህመድ ናቸው። ስለዚህ ኦሮሞ ላይ የተሳካው በሽመልስ አብዲሳና በአብይ አህመድ ነው ብለው እግዚአብሔር መንፈስ ቅዱስ መጀመሪያ እግዚአብሔር መንፈስ ቅዱስ እዚህ ውስጥ አይገባም። እንዲህ አይነት ኮተት ውስጥ አይገባም። እንዲህ አይነት ዘር ውስጥ አይገባም። እንዲህ አይነት የወደቀ የወረደ ነገር ውስጥ አይገባም። ይሄንንም መንፈስ ቅዱስ ነው የሚያናግረው። በእውነት እግዚአብሔር መንፈስ ቅዱስ ያናግረው። እኔ የለሁበትም። ይሄ ሰው የሚያወራው የለውበትም። እነዚህ አሁን ሲኖዶስ ተብሎ የተፈረሰው የለበትም። እውነትም ተናግሯል። ጉዳዩን እንዲፈጸም ያደረጉት አቦ ሽመልስና አብይ አህመድ ደግሞ እስላም ነው፣ ግን ጴንጤ የሚጫወት እስላም ነው። ሽመልስ አብዲሳ ደግሞ ኦርቶዶክስ የነበረ ነው። አሁን ስልጣን የሚገኘው ጴንጤ ስለሆነ ጴንጤ የሆነ የሸዋ ኦሮሞ ነው። እዚህ ሁለቱ ጴንጤዎችና እስላሞች ናቸው ለቅዱስ ሲኖዶስ በእውነት እንዲሳካ ያደረጉት ነው። እንግዲህ እቺ ሁላ ምንድናት? ኃጢአት መሸፈኛ ናት፣ በደል መሸፈኛ ናት። ስለዚህ ሰዎቹ ሲከሱ ፌዴራል ያለ አንድ ሰው የሰውየውን ኃጢአት ይሸፍናል ምን ይላል። እሳቸው ግን ለዘመናት የተቀመጠ መቼም አላሳያችሁም። ዳግማዊ አፄ ምኒልክ የሰጡት የወርቅ ጽላት በክብር የተቀመጠ ወደ ወለጋ የተላኩ በሙሉ ያንን የወርቅ ጽላት በቬርባል እያስረከቡ እባክህ አምጣልኝ፣ ሰውየውን ትተህ አምጣልኝ፣ እንትኑን ደብዳቤውንም ማምጣት ትችላለህ። ደብዳቤውን ሰው እንዲያየው ማለት ነው። ስለዚህ ያንን በቬርባል የሚረካከቡትን ከጥንት ጀምሮ የሚመጡ ሰዎች የሚረካከቡት ነው። ያ የሚረካከበውን እሳቸው ሄደው አቡነ ናትናኤል ሚኒሶታ የሄዱት እንኳን እንደዚህ አስረክቡን፣ ሌሎችም አባቶች አስረክቡን። እኛው ግን የጨረቃ ጳጳሳቱ በመጠበጡ ጊዜ እኔ አስተካክለዋለሁ፣ ኦነግ ሸኔ ክርስትና ልጆች ናቸው፣ የንስሐ ልጆቼ ናቸው፣ እኔ አስተካክለዋለሁ፣ እኔ ይሰጠኛሉ። ሄዱ፣ ቦታውን ያሉ፣ ከዛ በሩን ሌሊት ገንጥለው የተመሳሳይ ነገር አምጥተው አስቀምጠው ከዛ በኋላ መኪናቸውን አስነስተው ሄዷል። መኝታ ቤታቸው በግርግሩ ጊዜ በሳጥን የተቀመጠውን ማለት ነው ፖሊስ አረጋግጧል። ሲጠይቋቸው ግን ፌዴራል የተቀመጠ የኦሮሞ ባለስልጣናት ብልጽግና ስለደገፉ ነው ይላል። ይኸው ሳጥኑ እንደምትመለከቱት ፖሊስ በተገኘበት ተከፍቶ ታይቶ ያው እንዳታዩት ነው እንጂ በአጠቃላይ ሰነዱ አለኝ። እንግዲህ ይህንን ወርቅ አስቀምጠዋል። እንግዲህ አፄ ምኒልክ 18 ምናምን የሚል ነው ያለበት። ያ ያለበትን የሚገርም የወርቅ ጽላት ስንት ኪሎ እንደሆነ እንኳን የማይታወቅ እንግዲህ አፄ ምኒልክ ኦሮሞን አይወዱ፣ የኦሮሞ ቤተክርስቲያንን አይወዱ አይደል? የወርቅ ጽላት ነው ለኦሮሞ አይደል? ኢትዮጵያ ነው ያለው የተሰጠው ማለት ነው። ይቀላል አይደል? ከአንድ ቤተ መቅደስ ይሄን የመሰለ የኢትዮጵያ ሀብት ለዘመናት የተጠበቀ እንደውም የጨረቃ ጳጳሳቱ እንኳን እግዚአብሔር በሚያውቀው አልነኩት፣ አልዘረፉት። እና
ኦሮሞ ነኝ የሚል አካል እንዴት ነው ይሄንን የሚዘርፈው? እና አቅርቤ ነበር ግን ያው የሚሰማኝ አልነበረም። ግን አሁን ጳጳሳቱ ተሰብስበው ጠይቋቸዋል። እነዛን ክሮስ ቼክ ሳረጋቸው ምንድነው እንደዚህ እኔማ መመክራችሁ ነገር አሁን ላይም ብትሄዱ ታችን ብትሄዱ የሚሰማችሁ ላይኖር ይችላል። አሁን በታሪክ እንዳትጠየቁ ለሲኖዶሱ ጻፉ፣ አመልክቱ። ይቀበሉት አይቀበሉት የራሳቸው ጉዳይ። ነገ የሚመጣው ትውልድ መዝገቡን ያገኘዋል፣ ጽሑፉን ያገኘዋል። ሞክራችሁ ነበር። አዎ ብልጽግና የሚባል ኦህዴድ የሚባል ባለስልጣን ገሌ 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 ተከላክለዋል። ሲኖዶስ ውስጥ ገሌ 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 የሚባል አይታይም ብለዋል። ይሄ ለሚቀጥለው ትውልድ መማሪያ ይሆናል። ይሄንን አመልክቱ ብያቸው ነበር። ከተቀበሉ ደግሞ እግዚአብሔር መንፈስ ቅዱስ ከገለጸላቸው አሁን ያሉት አባቶች ነገ እንሞታለን፣ ዘረፍን አዘረፍ፣ ሰደብን አሰደብን፣ ቤተክርስቲያኗን አዋረድን፣ እኛን ከፍ አድርጋ እኛን አንቱ አስብላ እኛን ቅዱስ አስብላ ሰዎች መጥተው ጫማችን ላይ እግራችን ላይ እንዲወድቁ አድርጋ ኃጢአታችንን በደላችንን እያወቅን እኛን እንደ ቅዱስ አድርጋ ያከበረችን ቤተክርስቲያን አዋረድን፣ ይበቃናል፣ ንስሐ እንደው ከሆነን ብለው ሊሰሟችሁ ይችላል። ለማንኛውም እግዚአብሔር እንዲገባበት አመልክቱ ብዬ ነው ምክር የሰጠሁት። በእውነት እንግዲህ እንደተባለው ምክሩ ሰርቷል ማለት ነው። ዶክመንታቸውን ይዘው ሄደዋል። በአሁኑ ሲኖዶስ ጠይቀውታል። አባታችንን ጠይቀዋቸዋል። እንግዲህ ተመርምረዋል። እሳቸው ማሉ የተባለው ነገር አለ። እንግዲህ በአብይ ጾም አርደው አብልጠዋል። ያደረጓቸው ነገሮች ሁላ የሚያስቅ እኮ የሚገርም ድፍረት የሚገርም ነገር ነው ሲያደርጉ የከረሙት። ምንድን ነው ያሉት አሉ እኔ ስራ አለብኝ እሄዳለሁ፣ ጭቅጭቅ የምሰማበት ምክንያት የለኝም። ጃልመሮ የንስሐ ልጄ ነው። በጫካ ያለውን ተዋጊና መንግስትን ላስታርቅ ድርድር ላስደረግ እየደከምኩ ነው እኔ። ስለዚህ መሄድ አለብኝ ሲሉ አይ ይሄ የሀገር ሀብት ነው፣ የቤተክርስቲያን ሀብት ነው የጠፋው። ለዚህ ምላሽ ሳይሰጡ አይሄዱም ብሏቸዋል። ምናልባትም እዛ ባለስልጣን ጋር ደውለው ሊሆን ይችላል። ሰውየው እንግዲህ አካሄዱ ስላላማረው የለውበትም። ይዘው ራሲንቻሌ ያጭበት አታነጋጋኝ፣ ሀገሩ የከፋ ነው ያስገባኝም ብሏል መሰለኝ። እስካሁን እንግዲህ እዛ ናቸው። ምናልባትም አሁን አብይ አህመድ ጣልቃ ሊገባ ይችላል፣ ዳንኤል ክብረት ጣልቃ ሊገባ ይችላል። ልቀቋቸው የኛ ሰዎች ናቸው ምናምን ሊሏቸው ይችላል። ወይም ደግሞ እነሱም ደግሞ አያገባንም በምትፈልጉበት መርምሩ ሊሏቸው ይችላሉ ማለት ነው። እና ግን እኔ ያው እንደምታውቁት የምትጠሉትን ነገር ላመጣ ነው። ማንም መስማት የማይፈልገውን ላመጣ ነው። እና ኦሮሞ የዋህ ነው፣ ያው ተሸውዶ አቡነ ሩፋኤል ማን ናቸው ብዬ ስጠይቅ ግማሽ ጎንደር የዘር ሐረጋቸው የሚመዘው ጎንደር፣ በእናት በኩል ደግሞ ጽምዶ ናቸው፣ ያው የትግራይ ሰው ናቸው። እናትየው አሁንም በሜሪላንድ ነው ያሉት። አዴ ሜሪላንድ ነው ያሉት አሉ። እንግዲህ አሜሪካ ናቸው አሉ የአቡነ ሩፋኤል እናት። እስቲ አምጣልኝ አቡነ ሩፋኤል እና አቡነ ሩፋኤል በጣም መደብ የሚፈልጉት ያው ጋምቤላ ነው። ጋምቤላ የትግራይ ኢንቨስተሮች ነበሩ፣ ያው እነሱ ተብሎ ነበር የተሾሙት። እና ደግሞ እዚህ ምዕራብ ወለጋ አካባቢ ነው። ምዕራብ ወለጋ አካባቢ ደግሞ ሸኔ ነው ያለው፣ ኦነግ ሸኔ ነው ያለው። በጣም ይግባባሉ ከአባታችን ጋር። እና የሸኔ መሪው ደግሞ ጃልመሮ ነው፣ ንስሐ ልጄ ነው ብለዋል። ያው ጃልመሮ ደግሞ ከቴዲ ሪዮት ቤት ነው ያለው። አትማን ሹምካ ሲሉ አናነ የተገፈተ ላይ ክንደ ዓመት ነውቂ ስታፍያ አፍራባይተን አፍራባይተን ሲል የኦሮሞ ነፃ አውጪ አይደል እንዴ ነው እንደዚህ አይነት ትግርኛ እየነበረና እንግዲህ በጣም ነገሩ ስብስብ ነው። የኢትዮጵያ ፖለቲካ በጣም ስብስብ ነው። የማናቸው አንድ አቶ ግርማ ምናምን የሚባሉ ሰው ደግሞ ያው በወለጋ ያለው ሰራዊት አብዛኛው በ77 ከትግራይ የመጣ ሰዎች ናቸው እና እዛ ተዋል ደው የትግራይ ልጆች ናቸው። እነ በረከት ስምኦን እና አባይ ፀሐዬ ፌል ካደረገ ይሄ የኢትዮጵያ ፖለቲካ የአማራ ኃይል የሚነሳ ከሆነ በኦሮሞ ስም እነዚህ ኦሮምኛ እየተናገሩ በወለጋ አካባቢ ደግሞ እውነታው ሲታይ
እዛ አሳደው የመቱት አማራው፣ የዘረፉት አማራው፣ የገደሉት አማራው ነውና ነገሩ ውስብስብ ነው። ነገሩ ውስብስብ ነው። አባታችን ንስሐ አባት ናቸው። በጫካ ያለው ደግሞ ገንዘብ ይፈልጋል፣ ወርቅ ይፈልጋል። አደጋ ነው። ብቻ ውስብስብ ነው። መጨረሻውን እናየዋለን። አበታል ሌሎቹም ዶክመንቶች ይሄንን ውጤቱን ማወቅ ትፈልጋላችሁ? ንገሩ ሁላችሁ። ውጤቱን ማወቅ ትፈልጋላችሁ? ውጤቱን ማወቅ ትፈልጋላችሁ? ግድ የለም። ያው እግዚአብሔር መንሽ በእጁ ነው። እግዚአብሔር ወንፊት በእጁ ነው። እግዚአብሔር ሰፌድ በእጁ ነው። ያበጥረዋል። የቤተ ክርስቲያን አምላክ አይተኛም፣ አያንቀላፋም። ኦቦ በላይ የመሰለ ያሽካለለ ነበር። ኦቦ በላይ ያሽካለለ አዲሱ ገበያ ለወያኔ ፓርላማ ቅንጅቶች አንገባም ሲሉ በቅንጅቶች ፋንታ ተወዳድሮ ኦህዴድን ወክሎ ፓርላማ የገባ ሰው ነው። በላይ መኮንን የምዕራብ ሸዋ መጀመሪያ ሲመጡ ቪዲዮ አለኝ ያሳያችኋለሁ አንድ ቀን። በእውነት መጀመሪያ ኦህዴዶች ሲመጡ ቀጥታ አላሙዲን ጋር ሲገቡ እሱ አብሮ ሊገባ አላሙዲን በግራ በቀኝ ከኛ ጋር ትሰራለህ አትሰራም ብለው ብቻ እኔ ከእናንተ ጋር ነው የምሰራው ምናምን ብለው ሲያስጨንቁት ቪዲዮ አለኝ። እግዚአብሔር ምስክሬ በላይ ነበረ ከነ ለማ ጋር ከነ አብይ ጋር ሄዶ አላሙዲን ጦጣ አድርገው እንደውቁ በቃ አፍልቶ ቤተክርስቲያን ላይ መስቀል አደባባይ ላይ እስጢፋኖስ ጀርባ የእሬቻ በዓል እንዲከበር ያደረገ ቤተክርስቲያን ያዋረደ የጨረቃ ጳጳሳቶቹን ያሾመ መድኃኔዓለም አይባልም ፈይሳልኛ ነው ብሎ ጽላት ቀርፎ በቦሌ ይዞ ሄደ። ለሳሚ የሰጠ ለሳሚ ኦሮሞ ለምንለው የሰጠ ከነጃዋር መሐመድ ከነማጋር ሆኖ የኢትዮጵያ ቤተክርስቲያን ላይ የተጸዳዳ ያግማማት ያከረፋት ያሸተታት ሰው መድኃኔዓለም የለህማ እውነት የቤተክርስቲያን አምላክ የለማ ሲባል ነበር። በወታደራዊ ወርድ በምን ያው ያው እግዚአብሔር ሲጣላ አርጩሜ አይቆርጥም። አቢሲኒያ ባንክ ቢዘርፍ እና አብይ ያድኑት፣ ኦሮሚያ ባንክ ቢዘርፍ እነ ሽመልስ አብዲሳ ያድኑት ነበር። የአማራ ባንክ ቢዘርፍ ማንም አይነካውም ነበር። የአማራ ባንክ ቢዘርፍ ማንም አይነካውም ነበር። እና እግዚአብሔር አልጦልጥሎ ወስዶ አፍሪካ ህብረት ሄዶ ዶላር አፍሪካ ህብረት እንካርጎ ሰው ያጭበርብሮኛል ተፈርዱበታላችሁ አትፈሩ አረም ፈርድበታለን ኦሮሞ ስለሆነ አትነኩትም። አይ ለገው እናንተ ብቻ ዜናውን ያዛርጉልን። እሺ በላይ መኮንንን ጸጉሩን ላጭታው ብቻ ይግባ። አሁን በላይ አዝበቀት ታይሆን ታውጭ ተማሪ እግዚአብሔር ታሰሪ ለበጎ እንደሞቱ ይከፈለው ግን እስካሁን ደሞዙ አይቋረጥም። መቼም አማራ ትግሬ ሲሆን እንጂ ኦሮሞ እንኳን ደሞዙ ይቋረጣል። ተጠራቅሞ ይጠብቀዋል ሌባውላ እና ጊዜው ሲደርስ እንትኑ ይላል ማለት ነው። አባቶችን በጣም የማከብረው በእውነት አባቶችን በጣም የማከብረው እና ግን የወርቅ ጽላቱ ይመለስ፣ የወርቅ ጽላቱ ይመለስ፣ የወርቅ ጽላቱ ይመለስ። ጻፉልኝ ሁላችሁም ለታሪክ የሚቀር ቪዲዮ እንደተመለከታችሁ ነው። ቃሊቲ አካባቢ እንግዲህ ከፍተኛ የተባለ ግርግር እንደነበረ እየተመለከታችሁ ትገኛላችሁ። ከጸጥታ ኃይሎች ጋር እንግዲህ ግብ ነበረ ቪዲዮ ላይ እንደተመለከታችሁት ማለት ነው። እንደዚሁም ደግሞ ጠቅላይ ሚኒስትሩ የሚያስተላለፉትን መልእክት ተመልክታችኋል ብዬ አስባለሁ። የወርቅ ጽላቱም እንግዲህ በጋምቤላ ሀገረ ስብከት እንደጠፋ እየተነገረ ይገኛል። አቡነ ሩፋኤል ተከሰዋል ማለት ነው። የዛ ሀገር አስተዳዳሪ የሆኑ አቡነ ሩፋኤል ተከሷል ማለት ነው። የወርቅ ጽላቱ እንግዲህ መዘረፉ አነጋጋሪ ሆኖ ቀጥሏል። ወዲያውኑ ከሀገር ሲወጣ ይመለስ እየተባለ ይገኛል። የዚህ አማኔቶች የቅዱስ ቤተክርስቲያን ችግር ዛሬም እንደቀጠለ ነው ማለት ነው። ሰሚ የለም። ዛሬም ኦርቶዶክሳውያን ባለማተቦች ይጮሃሉ። በቀጣዩ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ ያደረጋችሁ የሉን መጫናችሁን አትርሱ። ሀሳብ አስተያየታችሁን ያበረታን ላይ ጠነከረናልና ኮሜንት ሀሳባችሁን ግለጹልን። ሰብስክራይብ ያደረጋችሁ ምድር የጫናችሁ አበረታቱን። 60 ሺህ ልንገባ 20 ፎሎወር 20 ሰብስክራይበር ብቻ ነው የሚቀረውና ሰብስክራይብ ያደረጋችሁ አበረታቱን። ወዳችኋለሁ።